አንዲት ሴት ጭር ባለ ቦታ ላይ ወደሚገኝ ነዳጅ ማደያ የሌሊት ፈረቃ ስራዋን ለመስራት በመጓዝ ላይ ትገኛለች። ስሟ መሊንዳ ይባላል። እሷ ለሁሉም ሰው ፍቅረኛ በመሆን የምትታወቅ ሲሆን የነዳጅ ማደያ ውስጥ ለማጨስ የሞከረን አንድ ደንበኛ እንኳን እስከ ማስጠንቀቅ ትደርሳለች። መሊንዳ እዚያ ማደያ ውስጥ ለብቻዋ አይደለችም። ሺላ ከተባለች ሌላ ሴት ጋር አብራ ትሰራለች። መሊንዳ ሁልጊዜ የሌሊት ፈረቃ ስለሚደርሳት ወደ ማደያዋ ከሚመጡ ወንድ ደንበኞች ጋር ወሬ ለመጀመር ትሞክራለች። የሚያሳዝነው ግን አብዛኞቹ ወንዶች ችላ ይሏታል። በዚህም መሊንዳ በጥልቅ የብቸኝነት ስሜት ውስጥ እንዳለች ግልጽ ይሆናል። በተጨማሪም በአንድ የፖሊስ መኮንን አባዜ ይዟታል። እሱም ባገኘች ቁጥርም በሚስጥር ፎቶ ታነሰዋለች። በተመሳሳይ ሰዓት ደንበኞች ምቾት አጥተው ከክፍሉ እንድትወጣ እየጠየቋት እንኳን የወንዶችን መጸዳጃ ቤት በግዴለሽነት እስከ ማጽዳት ያሉ እንግዳ ባህሪያትን ታሳያለች። እንድትወጣ ቢነገራትም ስራዋን እስክትጨርስ ድረስ ለመውጣት አሻፈረኝ ትላለች። መሊንዳ መጸዳጃ ቤቱን አጽድታ ትጨርስ ሺላ ፍቅረኛዋ መጥቶ እስኪወስዳት ድረስ በሰለቸ ስሜት እየጠበቀች ትታያለች። በዚህ መሃል አንዲት መኪና ቀስ ብላ ወደ ነዳጅ ማደያው ትገባለች። ነገር ግን ማንም ትኩረት አይሰጣትም። ብዙም ሳይቆይ አንድ አዛውንት ደጋግሞ ሺላን እየጠየቁ ይመጣሉ። እኚህ ሰው የዘውትር ደንበኛ ሲሆኑ ለሺላ የጫማ ሶል በስጦታ ይዘውላት መጥተዋል። ሺላ ምላሽ ከመስጠቷ በፊት መሊንዳ በሁኔታው ባልተለመደ መልኩ ትጓጓና የእሷ እግር ትልቅ ስለሆነ ሶሉ ለሺላ እንደማይሆናት ትናገራለች። ሰውየውም ቅር ተሰኝቶ ይወጣል። መሊንዳም ተከትለው ሀሳቧን ለመቀየር ብትሞክርም ፈጽሞ ችላ ይላታል። ብዙም ሳይቆይ ከቆመችው መኪና ውስጥ ያለው ሰው ይወርዳል። ሰውየው ከእንስሳት ቆዳ የተሰራ የወገብ ኮት የለበሰ ሲሆን እንግዲያውን አስፈሪ ገጽታ አለው። ከጥቂት ቅጽበቶች በኋላ መሊንዳ አባዜ የሆነባት ያ የፖሊስ መኮንን ይደርሳል። ስሙ ሊዩ ይባላል። እሱ አሁን የደረጃ እድገት አግኝቶ በአዲስ መኪና እየተዘዋወረ በመጠበቅ ላይ ነው። መሊንዳ እሱን በማየቷ ወዲያውኑ በደስታ ትፈነጥዛለች። ሺላ ያንን የቆዳ ኮት የለበሰውን ሰው የሚፈልገው ነገር እንዲያገኝ በምታግዝበት ወቅት መሊንዳ ጊዜ ሳታጠፋ በድፍረት ሊዩ ዴት እንዲያደርጋት ትጠይቀዋለች። ይሁን እንጂ ሊዩ በስራ ላይ ስለሆነ ጥያቄዋን መቀበል አልቻለም። እንደገና ለብቻዋ የቀረችው መሊንዳ ከሩቅ ሆና እያንዳንዱን እንቅስቃሴውን በዝምታ ትከታተላለች። አሁንም በሚስጥር ፎቶ ልታነሳው ስትል ሺላ ታያታለች። ሺላ የፎቶ ጋለሪዋን እንድታሳያት ብታስገድዳትም ነገሩ ሳይባባስ ሊዩ የስርቆት መረጃ ደርሶት ወዲያውኑ አካባቢውን ለቆ ይሄዳል። እሱም ከሄደ በኋላ ሺላ መሊንዳ ያሳየችውን የጭንቀት የብቸኝነት ባህሪ ማመን ስላቃታት ልታሾፍባት ትጀምራለች። መሊንዳ በማፈርና በመጎዳት ከማደያው ጀርባ ለብቻዋ ማልቀስ ትጀምራለች። ነገር ግን ሁኔታዎች በድንገት ወደ አስፈሪ አቅጣጫ ይቀየራሉ። ያ ቆዳ ኮት የለበሰው ሰው ተመልሶ ይመጣል። በዚህ ጊዜ ግን መሳሪያ በመምዘዝ ሁለቱንም ያስፈራራቸዋል። ሰውየው በጉልበተኞች የሞተር ብስክሌት ቡድን እየተሳደደ እንዳለና ገንዘብ እንደሚፈልግ በመግለጽ የተዘረፈውን ገንዘብ እንዲሰጡት ይጠይቃል። በዚያ ቅጽበት ያ ጭር ያለ ምሽት ወደ ውከት ይቀየራል። ሺላ ወደ ካዝናው መድረሻ እንደሌላት ያላት በካሽ በመዝገቢያው ላይ ያለው ገንዘብ ብቻ እንደሆነ ትገልጻለች። ዘራፊውም ያንን ተቀብሎ ያለውን ነገር ለመውሰድ ይወስናል። ነገር ግን በድንገት መሊንዳ ከካዝና ውስጥ ያለውን ገንዘብ በሙሉ ማውጣት እንደምትችል ትናገራለች። ይህን ሺላና ዘራፊውን ሙሉ በሙሉ ያስገርማቸዋል። እነሱ እየጠበቁ ያለ ሁለት ደንበኞች አባትና ልጅ በድንገት ይመጣሉ። ቦታው በዝርፊያ ላይ እንዳለ ፈጽሞ አያውቁም ነበር። ሺላ መልስ የሚሆን ሳንቲም ስላልነበራት ትቸገራለች። ይህም ደንበኛው በካርድ እንዲከፍል ያስገድዷል። በተመሳሳይ ሰዓት ሕፃኗ ልጅ አቅጣጫ ለመጠየቅ ትሞክራለች። ነገር ግን የሆነ ችግር እንዳለ እንደተሰማ ግልጽ ነው። ሺላ የፖሊስ እርዳታ ለማግኘት በማሰብ በሚስጥር ፈጣን መልእክት በወረቀት ላይ ትጽፋለች። የሚያሳዝነው ግን ምንም ነገር ሳይፈጠር መሊንዳ ጣልቃ በመግባት ወረቀቱን ትቀማታለች። እንዲሁ በቀላሉ ለመታደግ የነበራቸው ብቸኛ ዕድል በመሊንዳ እንግዳ ባህሪ ምክንያት ይበላሻል። እንዲያውም የባሰ የሚያስደነግጠው መሊንዳ ከዘራፊው ጋር አብራ መሄድ እንደምትችል መጠየቋ ነው። እሱ በመጀመሪያ ላይ እየቀለደች መስሎት ነበር። ነገር ግን ትዕግስቱ ሲያልቅ በጭካኔ ሊያዛት ይጀምራል። ይህንን ያየችው ሺላ በቁጣ ተሞልታ በግል ስብዕናው ላይ ከባድ ስድብ ትሰነዝርበታለች። ይህም ወዲያውኑ ቁጣውን ይቀሰቅሰዋል። መሊንዳ ሱቁን እንድትዘጋና ስልኩንም ያለምንም መዘግየት እንድታስረክብ ያዛታል። በመቀጠልም ሺላ ወደ ኋለኛው ክፍል በኃይል ትጎተታለች። እዚያም ሁኔታ ወደ ከባድ ሁኔታ ይቀየራል። በዚህ መሃል መሊንዳ ውጭ ቆማ ሁሉንም ነገር በዝምታ ትሰማለች። ሁልጊዜ ነገሮች ሁሉ በሺላ ዙሪያ ብቻ ለምን እንደሚሽከረከሩ እያሰበች ትበሳጫለች። በዚያ ተስፋ የቆረጠ ቅጽበት የፈላ ቡና በዘራፊው ላይ ትደፋበታለች። ነገሩም ይበላሻል። ያ ድንገተኛ ድርጊት ዘራፊው መሳሪያውን እንዲተኩስ ያደርገዋል። ሺላም ትመታለች። የሚያስደነግጠው ግን መሊንዳ ምንም አይነት የሐዘን ስሜት አታሳይም።
በተረጋጋ ሁኔታ ሆና ደሙን ታጸዳለች። የሺላንም አስክሬን እንኳን ትንከባከባለች። በዚህ ሰዓት ዘራፊው ከቁጥጥር ውጭ ሆኗል። እንዳይንቀሳቀስ በወንበር ላይ በጥብቅ ታስሯል። ዘራፊው ነገሮች ካሰቡ በላይ ወደ ከፋ ደረጃ እንደሄዱ ሲረዳ በፈጸመው ነገሮች ሁሉ መጸጸት ይጀምራል። እሱ በጭራሽ ሰው የመግደል እቅድ አልነበረውም። እሱ የፈለገው ገንዘቡን ብቻ ነበር። ነገር ግን መሊንዳ በተለይ እሷን ይዟት ለመሄድ ፈቃደኛ ባለመሆኑ የተሰማትን ቅሬታ ደጋግማ ትነግረዋለች። የሺላን የመጨረሻ የጩኸት ድምፅ ከሰማች በኋላም በበለጠ ተበሳጭታለች። ባህሪዋ ይበልጥ አስፈሪ እየሆነ ይመጣል። ሌላ ደንበኛ ሲመጣ ምንም እንዳልተፈጠረ ሁሉ ሙሉ በሙሉ ችላ ትለዋለች። መሊንዳ ትኩረቷን በሌላ ነገር ላይ ብቻ አድርጋለች። በመቀጠልም ለዘራፊ የሆነ አይነት አደገኛ እጽ ትሰጠዋለች። ምን እንደሆነ ባይታወቅም ወዲያውኑ ልቡ በከፍተኛ ሁኔታ መምታት ይጀምራል። ነገር ግን ይህ የቆየው ለጥቂት ደቂቃዎች ብቻ ነበር። የእሱ ከፍተኛ ተጽዕኖ ከቁጥጥር በላይ ስለሚሆንበት ዘራፊ በድንገት ዘሎ ይወድቃል፣ ራሱንም ይስታል። ከዚህ በኋላ መሊንዳ የተዘረፈውን ገንዘብ ሙሉ በሙሉ ይዛ ለማምለጥ ታቅዳለች። ይሁን እንጂ አንድ ደንበኛ አሁንም እየጠበቀ ስለነበረ መጀመሪያ እሱን በግድ የለሽነት ለማስተናገድ ትወስናለች። ሰውየው የፈላው ቡና ለምን እንዳለቀች ሲጠይቃት እሷ ምንም ሳትናገር ሙሉ በሙሉ ዝም ትላለች። በመጨረሻም ደንበኛው ምንም አይነት ተገቢ መልስ ሳያገኝ ለመሄድ ይገደዳል። ብዙም ሳይቆይ የሺላ ፍቅረኛ ፔሪ ወደ ነዳጅ ማደያው ይደርሳል። በዚያኑ ምሽት ሊወስዳት አቅዶ የነበረ ቢሆንም የሆነ ችግር እንዳለ አስቀድሞ ይሰማዋል። ሺላ ካደረገላት ጥሪዎች መካከል ለአንዱም አልመለሰችለትም ነበር። እንደገና ሊደውላት ሲሞክር የስልኳ ቫይብሬሽን ድምፅ ከሱቅ ውስጥ ሲሰማ ይሰማዋል። ሺላ ስልኳን ከእጇ በጭራሽ የማታርቅ አይነት ሰው በመሆኗ ይህ ሁኔታ ወዲያውኑ ግራ ያጋባዋል። መሊንዳ ያለምንም ማመንታት ሺላ ከእንስሳት ቆዳ የተሰራ የወገብ ኮት ከለበሰ ሰው ጋር አሁኑን እንደሄደች ትነግረዋለች። በእርግጥ እሷ እየተናገረች ያለችው ስለ ዘራፊው ነው። ውሸቱ ሚሳካና ፔሪ እሷን ለመፈለግ በአቅራቢያ ወደሚገኝ አንድ ሆቴል እየተጣደፈ ይሄዳል። ጊዜ እያለፈ ሲሄድ መሊንዳ የሺላን አስክሬን ከማደያው ጀርባ ባለው ግቢ ውስጥ ለመቅበር ትወስናለች። አስክሬኑን ማንቀሳቀስ ስትጀምር በድንገት የሚያስፈሩ የሞተር ብስክሌተኞች ቡድን ይደርሳሉ። እነሱ የቆዳ ኮት የለበሰውን ሰው እየፈለጉ ነው። ይህም በግልጽ ያንኑ ዘራፊ መሆኑ ነው። መሊንዳ ማንንም እንዳላየች በተረጋጋ ሁኔታ ትናገራለች። ሱቁ ሊዘጋ እንደሆነ ትገልጻለች። የነዳጅ ማደያው ለ24 ሰዓት ክፍት ስለሚሆን ማደባበሻዋ ምንም ትርጉም አልነበረውም። እንደተከበበች የተረዳችው መሊንዳ መሳሪያ ትመዛለች። ብስክሌተኞችም ወዲያውኑ መሳሪያቸውን ወደ እሷ ያነጣጥራሉ። ነገር ግን መሪያቸው የሲሲቲቪ ካሜራዎች መኖርን በመጥቀስ ሁኔታውን ያስቆመዋል። ለጊዜው ለመሄድ ይወስናሉ፣ ነገር ግን በቅርቡ ለመመለስ ያቅዳሉ። እነሱ እንደሄዱ መሊንዳ የሲሲቲቪ ካሜራ መቅረጫውን ለማጥፋት ትሞክራለች፣ ነገር ግን ሳይሳካላት ይቀራል። ለጥቂት ጊዜ ካሰበች በኋላ አዲስ እቅድ ታወጣለች። በፍጥነት 2 የነዳጅ መያዣዎችን በመውሰድ በነዳጅ ትሞላቸዋለች። ማስረጃዎቹንም በሙሉ ለማጥፋት እየተዘጋጀች እንደሆነ ግልጽ ነው። በዚያው ቅጽበት ልዩ ይደርሳል። የተሰረቀች መኪና ወደዚያ አካባቢ እየመጣች እንደሆነ መረጃው እንደደረሰው ያስረዳል። የተሰረቀችው መኪና ቁልፉ እንደተሰካባት ውጭ ቆማ ሲያይ ጥርጣሬ ይገባዋል። ሊዩም ወዲያውኑ የሲሲቲቪ ካሜራውን ምስል ለመፈተሽ ሲጠይቃት መሊንዳ ምስሉን ማየት የሚችለው የሱቁ ባለቤት ብቻ እንደሆነ ስለምትከራከር ልዩ በቀጥታ ለባለቤቱ ይደውላል። ባለቤቱም በ45 ደቂቃ ውስጥ እንደሚደርስ ይናገራል። ሁኔታውን ለመቆጣጠር ስትል መሊንዳ አንድ አጠራጣሪ ሰው አሁኑኑ በአቅራቢያ ሆቴል ስለሄደች አንዲት ሴት እየጠየቀ እንደነበረ ትጠቅሳለች። አሁንም ቢሆን ትኩረትን ከራሷ ላይ ለማስወገድ ፔሪን እንደ ማደናገሪያ እየተጠቀመችበት ነው። ከመሄዷ በፊት ልዩ አካባቢውን በፍጥነት ለመቃኘት ይጠይቃል። እያንዳንዱን ክፍሎች፣ መጸዳጃ ቤቱና ዕቃ ማስቀመጫውን ጨምሮ አንድ በአንድ ይፈትሻል። ይሁን እንጂ ላዩን ብቻ አይቶ ምንም ያልተለመደ ነገር ስላላገኘ ይወጣል። ነገር ግን መሊንዳ የኋለኛውን ክፍል በከፈተችበት ቅጽበት አንድ የሚያስደነግጥ ነገር ተረዳች። ዘራፊው ጠፍቷል። የፖሊስ መኮንኑ ምንም አይነት ነገር ሳይጠረጥር እንዲወጣ ያደረገውም ሰውየው ምንም ግልጽ ፍንጭ ሳይተው በሆነ መንገድ ማምለጥ በመቻሉ ነበር። አሁን ዘራፊው በመጥፋቱ መሊንዳ እቅዷን ወደ መተግበር ትሸጋገራለች። ከጊዜ ጋር እየተሽቀዳደመች በሱቅ ውስጥ በሙሉ ነዳጅ ማፍሰስ ትጀምራለች። ልክ ስራዋን እንደጨረሰች ከኋለኛው ክፍሎች እንግዳ የሆኑ ድምጾች መስማት ትጀምራለች። ከድንጋጤም የተነሳ የያዘችው መሳሪያ በፈሰሰው ነዳጅ ላይ ይወድቅባታል። ከጥቂት ቅጽበቶች በኋላም ያለምንም ማስጠንቀቂያ የቤቱ መብራት ሙሉ በሙሉ ይጠፋል። መሊንዳ ከሱቁ ለመውጣት ትሞክራለች፣ ነገር ግን የበሩ አውቶማቲክ መቆለፊያ አስቀድሞ ሰርቶ ነበር። በሱቁ ውስጥ ዘራፊው እሷን ለመፈለግ ይንቀሳቀሳል። መሊንዳ በተስፋ መቁረጥ ስሜት ውስጥ ሆና ላይተር በመያዝ እና ሁሉንም ነገር አቃጥላለሁ በማለት እየዛተች ራሷን ትገልጣለች።
በተመሳሳይ ሰዓት ፔሪ ወደ ነዳጅ ማደያው ይመለሳል። በተለይ ሺላ አሁንም ልትገኝ ባለመቻሏ ጥርጣሬው እየጨመረ መጥቷል። የእሱ መምጣት የመሊንዳን ትኩረት ለጥቂት ጊዜ ስለሳበው ዘራፊው ከተደበቀበት እንዳያመልጥ እድል ይሰጠዋል። ዘራፊ ወዲያውኑ ወደ ፔሪ በመጠጋት መሊንዳ እብድ መሆኗን ይነግረዋል። እንዲያውም በኋለኛው ክፍል ውስጥ አንዲት ሰራተኛ እንደተገደለች ይገልጽለታል። ይህም ሁኔታ ፔሪ በመሊንዳ ላይ ያለውን ቁጣ ይበልጥ እንዲቀሰቅሰው ቢያደርገውም ነገሮች ግን ወዲያውኑ ወደ የባሰ ጨለማ አቅጣጫ ይቀየራሉ። ዘራፊ ሁኔታውን ለራሱ ጥቅም በመዋል ፔሪን ይገድለዋል። ለማምለጫ እንዲሆነው መኪናውን ይዞ ይሄዳል። ሌላ ምንም ምርጫ የሌላት መሊንዳ ለልዩ ትደውላለች። ሁሉም ነገር ያበቃ ሲመስል ዘራፊ በድንገት ሱቁን ሰብሮ በመኪና በመግባት ይመለሳል። መሊንዳ አሁንም በሕይወት መኖሯን እያወቀ ዝም ብሎ መሄድ አልፈለገም። ይህ ቢሆንም መሊንዳ ፖሊሶች በመምጣት ላይ ስለሆኑ እንዴት ትነግረዋለች። ለሱ ግን ማስጠንቀቂያው ምንም ማለት አልነበረም። ቀደም ብሎ ወድቆ የነበረውን መሳሪያ በማንሳት መሊንዳ ላይ ተኩስባታል። ከሁሉም አደጋዎች ተርፋ መሊንዳ በሕይወት ትቆያለች። ለጥቂት ጊዜ በእሳት ውስጥ ብትሆንም ከሚቃጠለው ሱቅ ውስጥ አምልጣ ትወጣለች። ልክ በዚያ ቅጽበት ልዩ ወደ ስፍራው ይደርሳል። ከሚያየው ነገር በመነሳት ልዩ መሊንዳ በከባድ ጥቃት የተጎዳች እንደሆነ ያስባል። እግሯ ላይ ያለው የእሳት ቃጠሎ ጉዳት ደግሞ ነገሩን ይበልጥ እውነተኛ እንዲመስል አደረገው። በመጨረሻም ለእሷ ትልቅ ትርጉም ያለው ይሄው ብቻ ነበር። ለመጀመሪያ ጊዜ አንድ ሰው በእውነት ለእሷ የሚያስብላት የሚጨነቅላት ይመስላል። በዚህም ምክንያት መሊንዳ ከማንኛውም ጥርጣሬ ነፃ ሆና በሰላም ትሄዳለች።